የእስራኤል የእግር ኳስ ብሔራዊ ቡድንን ሰላም አንልም ያሉት የቦስኒያ አቻቸው አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ነው። ትናንት በነበረው በሃንጋሪ ለዩሮ ለማለፍ የሚጫወቱት የቦስኒያና የእስራኤል ከ21 ዓመት በታች ብሔራዊ ቡድን በዚህ ጊዜ ነበር የቦስኒያ አቻቸው የእስራኤልን ተጋጣሚ ሰላም ማለት አልፈለጉም። ይህም ደግሞ ማለት ነው የፖለቲካ ሁኔታ ሲሆን እስራኤል በጋዛ ላይ ተወስድ የነበረውን ያንን መጠነ ሰፊ የሆነ ጥቃት ቦስኒያዎች እንደ ዘር ማጽዳት ስለሚቆጥሩት ማለት ነው ተቃውሟቸውን ለማሰማት የእስራኤል አቻቸውን ሰላም አለማለት እንግዲህ አሳይተዋል ማለት ነው። ቦስኒያ እንደሚታወቀው ትናንት ትልቅ ቀናቸው ነበረ። በዋናው ብሔራዊ ቡድን እንግዲህ ጣሊያንን አሸንፈው ለዓለም ዋንጫ መብቃታቸው የሚታወስ ነው። ብዙ ሰዎችም ሲነጋገሩባቸው ነበረ። በሁለተኛው ቀን ደግሞ እንደምትመለከቱት የእስራኤል አቻቸውን ሰላም አንልም በማለት እንግዲህ አሁን ላይ ትኩረት ስበዋል ማለት ነው። ቦስኒያ እንደሚታወቀው በኢሮፕ የምትገኝና እስራኤል በጋዛ ላይ የምትወስደውን መጠነ ሰፊ ጥቃት ከሚቃወሙ ትላልቅ ሀገራት አንዷ እንደሆነችም ይታወቃል። የትናንት ተግባራቸው ደግሞ የብዙ ሰዎችን ቀልብ ስበዋል። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ።